ላይ በጣም ፈተና የሚበዛችሁ ሰዎች የቤት ስራ የሚሆንባቸው ሰዎች ልንገራቸው። እግዚአብሔር በጣም የሚወድ ከሆነ በጣም ፈተና አለ። እግዚአብሔር በጣም የሚወድ በጣም ትልቅ ቦታ የሚደርስበት ከሆነ በጣም ፈተና የለ። የሄድክበት ሁሉ ስኬት ላይኖር ይችላል። በሄድክበት ሁሉ ብዙ ፈተናዎችን ሊኖር ይችላል። በዚህ ላይ ተስፋ መቁረጥ አይገባም። ለምንድን ነው ካልከኝ፣ ለምሳሌ ያለፉት አባቶችም ትልቅ ፈተና ትልቅ ቻሌንጅ ያለፉት ናቸው። ትልቅ ነገር የሆነላቸው ለምሳሌ ሀና ትልቅ ዋጋ ከፍላ ነው ሳሙኤልን የወለደችው። በእግዚአብሔር ቤት ብዙ ተኒቃለች። እንኳን የእግዚአብሔር አገልጋይ እንኳን አብረሻል እስከሚል ብዙ ነገር ደርሶባታል። ግን ዳር እስከ ዳር የእግዚአብሔርን ቃል የሚሰብኮን ሳሙኤልን ወለደች። ተራ ነገር ሲመጣ እኛ ጋር ተራ ነገር ከመጣ ብዙ ጊዜ የጊዜያዊ ደስታዎችን እየሰጠ ይመጣል። ግን ትልቅ ነገር ከፊት ካለ ብዙ ትልቅ የምትጋፈጥ ፈተናዎች ይመጣል። በዚህ ላይ ተስፋ መቁረጥ የለብህም። ትልቅ ፈተናና ትልቅ ችግር አልፋ ነው ትልቅ ነገር የምትደርሰው። ስለዚህ በሚመጣ ነገር ላይ አትዘን። እግዚአብሔር አዋቂ ነው። የሚያደርገው ሁሉ በአንተ ላይ የሚሆነውን ሁሉ እግዚአብሔር ያውቃል። ስለዚህ ሁሌ እሱን አመስግን። በሕይወት ስላለ ብቻ አመስግን። ሁሉ ያልፋልና።